ቴዲ አፍሮ እየደገፈ ያለው ቅኝ ግዛት መሆኑ ሊታወቅ ይገባል። ለዛ ነው እያነወር ነው ያለ ነው። ስለ አፍሪካ ነጻነት ሲዘፍን ኖሯል አይደል? ልጁ በተለያየ ጊዜ እንትን ሲያደርግ ኖሯል። ፕሮፓጋንዳ ይችላል። ስለ ፍቅር ስለምን ሲያወራ ይኖራል። እስራኤል ግን የእንግሊዝ ቅኝ ግዛት ፕሮጀክት መሆኑ ይታወቃል። ከሁለተኛ ዓለም ጦርነት በኋላ ደግሞ በዋነኝነት በ60ዎቹ በምን አሜሪካ ተቀብላ ያንን ፕሮጀክት ወሰደችው። አሁንም ድረስ ያ ፕሮጀክት እንዲቀጥል ተደርጓል። የጀመረው በምንድን ነው? በ1917 የባልፎር ዲክላሬሽን የማስፈር እቅድ ተብሎ ኦቶማኖች ከቦታው ከወጡ በኋላ እስራኤላውያን እየመጡ እንዲሰፍሩ በመርከብ በምን እየተጫኑ ከተለያየ ቦታ እስራኤላውያን ሲባል እስራኤላውያን ለማለት አይደለም። በነገራችን ላይ አውሮፓውያን ናቸው። የተለያዩ አውሮፓውያን ከራሻም ከምንም ከአውሮፓ ከአሜሪካም ጭምር እየመጡ እንዲሰፍሩ የተደረገበት ነው። በኋላ በሽብር ሲያስጨንቋቸው እንግሊዛውያን ራሱ ቅኝ ግዛቱን ለቀውላቸው ወጡ። ኒሃጋና ምናምን የተባሉት የሽብር ድርጅቶች እንግሊዛውያን የቅኝ ግዛቱን ቦታዎች ፕሮቴክተሬት ነው እነሱ የሚሉት የነዛውን የፕሮቴክተሬት ሰዎች በመግደልም ጭምር ይታወቁ ነበር። ከፍተኛ ኃይለኛ በጣም ሽብርተኞች ናቸው። አሜሪካ ተረክባት ቀጠለች ማለት ነው። የአሜሪካ የመካከለኛው ምስራቅን የማፈራረስ እቅድ ዋና ማስፈጸሚያ እስራኤል ናት። በየቀኑ 19 ሚሊዮን ዶላር ትሰጣለች አሜሪካ ለእስራኤል። ኔታንያሁና የሎቢ ድርጅቶቹም ከሁሉም ጦርነቶች ጀርባ መካከለኛው ምስራቅ ላይ ባለፉት 25 ዓመታት ለተነሱት ጦርነቶች በሙሉ የኔታንያሁና የእስራኤል የሎቢ ድርጅቶች ሚና ከፍተኛ ነበር። አሜሪካ ይህንን ጦርነት እንድትፈጽም በማነሳሳት ማለት ነው። ብዙ የእስራኤል ገዢ መደብ አባላት አውሮፓዊ ናቸው። በነገራችን ላይ ብዙዎቹ አሁን ኔታንያሁ ብትሉ ሌላ ስም አለው። አሜሪካ እያለ የነበረበት ስያሜ ሌላ ነው። ሌሎቹም ብዙዎቹ አውሮፓ ላይ ራሻ ላይ ምን ላይ ሲኖሩ የነበሩበት ስያሜ ሌላ ነው። ከፈረንሳይም ከምንም ፍልስጤም ምድርም ላይ የነበሩ አይደሉም። ለረጅም ጊዜ በተለያዩ ሀገራት ሲኖሩ የነበሩ ፈረንጆች ናቸው። ነጭ ቅኝ ገዢ ነጮች ናቸው። ሁለት ስም ነው ያላቸው። ብዙዎቹ ጎልማሶቹ የአውሮፓ ቋንቋ ተናጋሪዎች ናቸው። አውሮፓ ቋንቋ ነበር የሚናገሩት። እንደውም በሂብሩ ቋንቋ ምናምን ብዙዎቹ አይችሉም ነበር። ገና እየተለማመዱ የነበሩበት ነበር። የዲኤንኤ ቴስትም የማይወዱት ለዛ ነው። ደማቸው ዲኤንኤ ሲፈተሽ ምንም የአውሮፓ የአሜሪካ ምናምን ደም ነው እንጂ የሚገኘው የፍልስጤም ጋር የሚያያይዛቸው ደም አያገኙም። ለዛም ነው እንደውም አይወዱም። ዲኤንኤ ቴስቶችም እንደውም ክልክል ናቸው ይላሉ። አንዳንድ ጊዜ እንደዚህ አይነት ነገሮችን እናነባለን። ትክክለኛ የአይሁድ ደም ወይም ሴሜቲክ ስላልሆኑ ማለት ነው። ትክክለኛ ሴሜቲክ የሚባሉት ራሳቸው ፍልስጤማውያኑ ናቸው። ከኤምባሲው ተስማምቶ ለነጻነት ቀን ለማቶስቶስ ሲሄድ ቴዲ አፍሮ ለቅኝ ግዛቱ እውቅና እየሰጠ ነው ማለት ነው። ስንት ብር ቢከፍሉት ነው እንዲህ ራሱን ተቃርኖ የወጣው? በምን ያክል ገንዘብ ነው ራሱን የፖሸረው? ማወቅ እፈልጋለሁ። ስለ ነጻነት የዘፈነ ሰው እንዴት የእስራኤልን የቅኝ ግዛት ለመደገፍ ይሄዳል? ከሄደስ እንዴት ፍቅር እንጋራ በሚል መፈክር እንዲህ አይነቱን የደም አጠባ ድግስ ሊካፈል ይሄዳል? በጣም ያሳፍራል።